የሰው ደስታ ሁሌም የሚያስደስታችሁ የመዳም ቅመሞች ነው የምላችሁ። የተገባችሁ የኔ ውዶች የምሮ ነው። ሰው ከፍ ሲል በቃ ደስ የሚላችሁ ሰዎች አላችሁ። የሰውን ደስታ ሁሌም የምትመኙት ሰዎች አላችሁና ዛሬ አንድ ነገር ልንገራችሁ። ብሩክ ማለት ነው አማቻችን እቺን ቪዲዮ ሼር አድርጎታል። እኔ ሁሉ ጊዜ እያየው ነው ሚሊዮን ሊገባት እንጥዬ ቀርታለች እያልኩ እያየው ነበርና አሁን ይሄ ቪዲዮ ሚሊዮን ቪው ሚሊዮን ሊገባ ስንት ተቀራ ታውቃላችሁ? አይ ቲንክ 8000 ማለት 8000 አይደለም 7700 ሰው ነው የቀረው ይመስለኛል። እንጃ እንደዛ ነገር እንደዛ ይመስለኛል። እና አስገቡ በእናታችሁ ዛሬ ይግባ እና ሼር አድርጓልና እቺ ቪዲዮ በጣም ማትረሳው በእውነት ሁሌ ማለት ነው ሁሌ እንድናስታውስ የሚያረጋው እቺ ቪዲዮ እኔ ስንቴ እንደማይ ቢታውቁ ክርስቶስ ምስክሬ ማለት ነው ውዶቼ የምረ ነው የምላችሁት። እና ብዙ ጊዜ ነው ማየው እቺን ቪዲዮና በጣም ደስ ይለኛል። ብሩክና ሄሚ ሲጣሉ ይሄን ቪዲዮ ገብቻ ያለውና በስመ አብ ምን አይነትን አልፎ እንዴት አይነት ፍቅር ተሰጣጦ እዚህ የደረሱ ሰዎች ነው ብዬ አስታውሳለሁ። ገባችሁ አይደ? በነገራችን ላይ የሄሚና የብሩክ ቪዲዮ የድሮ ቪዲዮዎች እንዴት አባት እንደሚታይ ታውቃላችሁ? 500 ቪው 600 እንደዛ ነው የሚኖረውና አሁንም ያው እግዚአብሔር ይመስገን ሰው የተጻፈ ነው አይደል የሚኖረው እና የማይቀየር ሰው ነው። አንዳንድ ሰዎች ደግሞ አሁን ላይ ተቀይሯል። ግን ምንም ቢሆንም እስካሁንም እያደነቁ እየወደዱ የኖሩ ሰዎች አሉ። እግዚአብሔር ይባርካችሁ። እናንተም ሰውን እንደምትወዱ ለእናንተም ወዳጅ ይስጣችሁ። የምር ነው። እናንተን የሚያከብራችሁ የሚወዳችሁ የሄዳችሁበት ቦታ ሁሉ ደንቃችሁ። በነገራችን ላይ እቺ ማለት እዚህ ምድር ላይ ስንኖር ከእግዚአብሔር በታች የሰውን መውደድ ይስጠን ብላችሁ ጸልዩ። ክርስቶስን ምን አለ መሰላችሁ? የምር የሄዳችሁበት ቦታ ሁሉ ሰው ያከብራችኋል። ሰው እንዲያከብር ሞገስን ይስጣችሁ ነው የምላችሁ። ተገባችሁ? ሄሚዬ በጣም ተወዳጅ ሴት እኮ ነሽ። የምር ነው የምልሽ። በቃ የሌለ ማለት ነው። እና ደግሞ ብዙ ሰዎችም አንቺና ቡራ አንድ ሆናችሁ ቪዲዮ እንድትሰሩ እየፈለገንም ነበር እና አብሬሽ ሰርግ ላይ አይተን በኋላ ማለት ነውና በቃ ሰው ብዙ ሰው ነው ያየው እቺን ቪዲዮ ብዙ ሰው ማለት ነውና እና ብሩክና ሄሚ አንድ በመሆን ደግሞ ብዙ ሰው ነው የተደሰተው። ታውቃላችሁ ወይ ውዶች? ይሄን በጣም ብዙ ሰው ነው የተደሰተው ማለት ነውና አንዳንድ ሰዎች ግን ኮሜንቱን እያየው እኔ ኮሜንቱን ዝም ብዬ ነው ማየውና የማንንም ቤት ኮሜንት ገባለሁ ዝም ብዬ ያያለሁ። እኔ ደስ ይለኛል ኮሜንት ማየትና የመዳም ቅመሞቹ እንኳን ደስ አላችሁ ምኞታችሁ ተሳክቷል የሚለው ኮሜንቶችን አይቻለሁ። አንዳንዶች ደግሞ እኛ ምን አገባን በጣም ስለምትቀኑ እኮ ነው በዚያው እንደዛ ነገር ለማንኛውም እኔ ዛሬ አጭርና ግልጽ መናገር እኔ ቤቴ ላይ ፎስቼዋለሁ። ብሩክንና ሄሚን ሄዳችሁ ሰብስክራይብ ማለት እቺን ቪዲዮ ይውና ሰብስክራይብ እያደረጋችሁ የምር ነውና ይገባታል። እቺ ቪዲዮ በጣም 1 ሚሊዮን ታውና 2 ሚሊዮን መገባት አለባት። ኧረ በስመ አብ ወልድን እንጃ። እግዚአብሔር ሆይ አንተ ብቻ የምር አንተ ካገናኛ ማንንም ሰው ሊለይ አይችልም። ማንንም ሰው ማለት ነው። ምንም ነገር ቢፈጠርም ፈጣሪ አንድ ያረጋው ሰው መቼም ነው ማይለያዩት። መቼም ምንም ነገር ቢፈጠርም ማለት ነውና በጣም ደስ ይለኛል እኔ ሁሌ ማለት ነውና እቺን ቪዲዮ ሁሉ ጊዜ አያታለሁ። እና አቶ ብሩክ ወይዘሪት የሄሚዬ ሸበላ ባል አማች ብሩክ አለማየሁ ይሄን ቪዲዮ ላይክ አድርጉ። ሚሊዮን ሊንገባ ነው ቪዲዮ ጽፎ ሼር አድርጓል። ሄዳችሁ ብሩክ ቤት ላይ ቪዲዮን ይውና 1 ሚሊዮን ይግባ ማለት ነው። በቃ ታሪክ ነው። እንደ ታሪክ ይቀመጥ ይሄ ቪዲዮ ማለት ነው። ብሩክና ሄሚ ቁጭ ብሎ ሲያወሩ ራሱ እቺን ቪዲዮ አይተው እንደገረሙ በቃ እነሱ ራሱ ይገርማቸው ነው የምላችሁት። ሂዱና አስገቡ። ምን ችግር አለ? ይከፋልበት እንደ ምን ይሄ እና ደግሞ ቀወጡት። ሴት ልጅ ህይወቷ ላይ ስትመጣ ብዙ ላይፎች ይስተካከላል ብለ የተናገርከው ቃል ነበር ቡራው ማለት ነው የምር እና በዚህች ቪዲዮ ላይ ነበር እና እኔ ጎደኞች የለኝም የሴት ጎደኛ እኔ አልቀርብም ግን ሄሚዬን ጎደኛ ለማድረግ ሞክራለሁ ብለም ተናግሬ ነበር። እቺን ቃል አስታውስ። አረ በኢየሱስ እግዚአብሔር በጣም እኮ ነው ደስ የሚለው እውነት። አንዳንድ ነገሮችን ዞር ብለን ስናይ ምን አክል ደስ ይላችኋል አሁን ላይ እኔ በጣም ነው ደስ የሚለኝ። እኔ ሰው ደስ ይበላችሁ እግዚአብሔር። ምክንያቱም የተጻፈልህ ለእናንተ የተጻፈ ነው የምትደሰቱትና የሰው ደስታ ላይ ተደሰቱ። ገባችሁ አይደል? በቃ የሰው ደስታ ያስደስታችሁ እና እናንተ ህይወታችሁ ላይ ደስታ ይሆናችኋል እና ደስተኛ ሆናችሁ ትኖራላችሁ። እና አሁን ሂዱና
ብሩክና ሄሚ እንዲደሰቱ ያለፉትን ነገር በምን መንገድ አልፎ እንደመጡ እንዲያስታውሱ እቺ ቪዲዮ 1 ሚሊዮን መግባት አለባት። አዎ መግባት አለባት። ሂዱና አስገቡ። ገባችሁ አይደ? የሆነ ቅብጥል የሆነች ልጅ እኮ ነች። የኔ ቆንጆ የኔ ሄሚዬ ምን አባቴ ላርግልሽ የኔ ተወዳጅ ሴት። አንቺ እኮ በጣም ተወዳጅ ሴት ነሽ። ይሄን የሰጠ እግዚአብሔርሽን አመስግኝሽን እናት። አሁንም የበለጠ ሰው እንዲወድሽ እግዚአብሔር ያርግሽ። ገባሽ? እና የምር በጣም ሄሚ በጣም የምትወደድም ሴት ነች ግን እና በጣም ሰው ይወዳታል። በዚህ በልጅነቷ ህፃንነቷ ላይ ነበረ ሰው የሚወዳት እና ምክንያቱም ልጅነቷ ላይ ነበረ ለመዳን ቅመሞች ግጥም እየገጠመች የነበረችው እና አብርሽ ጋር ማለት ነው። እኔ በጣም ነው የሚያስታውሰውና አያት አለው እና አብርሽ ጋር ገባችሁ አይደ? የቅምጥሌ ነገር መቼም የማረሰው ነገር ወይ የኔ እናት የኔ ውድ የኔ ቆንጅዬ ውብ የሆንሽ ልጅ ማለት ነው። ምን አባቴ ላርግልሻል? ምን አባቴ ላርግልሽ? እግዚአብሔር እኔ አላቅም። የምር ነው። እኔ በምን ቃል እንደምገልጻት አላቅም ሄሚን ማለት ነውና ብቻ አንቺ ማታቂ እኔ ማቅሽ የምር ነው የምልሽ። እኔ እኮ በጣም እኮ ነው የሚወድሽ የኔ ቆንጆ። ባገኛት በእውነት በአካል ባገኛት እኔ ምን እንደምል አላቅም ውዶቼ ክርስቶስን እና አንቺ የማታቂ እኔ ማቅሽ ሄሚዬ ቆንጆ የኔ ቆንጂዬ የኔ ውብ የኔ ጫራቃ የሜዳ ማሪ የኔ ድምቀት ይሆንሽ ልጅ አንቺ ተናፋቂ ሄሚዬ ባለሽበት ቦታ ፈጣሪ ጠብቅሽ። በጣም ወድሻለሁ። የምር ነው። ከልክ በላይ ነው የሚወድሽ። እሺ የምር ነው። አንቺ ስንት ሰው እንደሚወድሽ ግን ታውቂያለሽ? አታውቂም። በምን መንገድ ነው የሚታወቀው? ምክንያቱም ብዙ ሰው ነው የሚወድሽ። ገባሽ? እና የሰውን መውደድ የሰጠሽ እግዚአብሔር ነው። አሁንም ደጋግመሽ ሰው ይውደድሽ። ገባሽ? የኔ አንደበታ ጣፋጭ የምር አነጋጋሪ ሲጣፍጥ አፍሽ እኮ ሲታወሪ ሲጣፍጥ ቀን ውስጥ ላይ 3 ቪዲዮ ሄሜ ብትሰራ እኔ አልሰለቻትም ማየት። ክርስቶስ ምስክሬ ነው ውዶቼ። ቀን ውስጥ ላይ 3 ቪዲዮ ብትለቅ ራሱ እኔ ሄሚን በቃ እንደ እቺ ልጅ ምን ሆና ነው እንደ ምንሽ እኔ እቺ ማየት እኔ በጣም ማስጠላች አይደለም። ምክንያቱም በጣም ስለምወዳት ነው የምላችሁትና የኔ ውብ የኔ ጨረቃ የሴቶች ተምሳሌት የሜዳ ማሬ የጀግኖች እህት የኔ ተወዳጅ ሴት ሄሚሻ የሴቶች መሪ ጀግና አንበሳ የኔ ኩሩ ሴት የኔ ጣፋጭ የኔ ጠምበለል የኔ ልባም ሴት ሄሚዬ ናት። ማንም የለችም እንጂ ሜዳ ላይ እኔ የተኛ ሴት ትመርጫለች ብሎ አንድ ሰው እኔ ቦይ ቲቪ ላይ ወይኔ ቦታ ላይ ቀርቦ ቢጠይቀኝ ፋክቱንም ነግራችሁ ሄሚ ናች የሚመርጣት። እኔ ሀቁን ነው የምናገረው። እኔ ሴት ነኝ። እንዴት ሴት ሆነሽ ሴትን ታንቀሽ ሙጪ? እኔ ምን አገባኝ? እና ባሽም አያገባሽም ሲጀመር ማለት ነው። እና አንቺ ዛሬ ጠጥታ ነው እንደመጣችው አትበሉ። እኔ ጠጥቼ አይደለም የመጣሁት እና በቃ እንዲያወራ የሚያስገድድ ነገሮች አሉ። አስተሳሰቡ፣ አነጋገሩ፣ ንግግሩ፣ ሰው ማክበሯ፣ ለሰው ልጅ ክብር መስጠቱ፣ ለሰው ልጅ ፍቅር አሰጣጥ እና ሰው ልጅን ማክበር፣ ካፎ የሚወጣው ቃላት ኢራሷን መቆጣጠር መቻሉ ራሱ ሴትነት ይሄ የሚደነቅ ነገር ነው። ታንቀሽ ሙጪ ምንም ማባሽ አታምጪም። ስለዚህ እኔ በጣም ነው የምወዳት፣ በጣም ነው ማከብራት፣ በጣም ነው ማደንቃት። ወላችሁ ሙጭጭጭ አድርጌ ነው የምወዳት። የምር ነው የምላችሁትና እናንተም በጣም ወዳችኋለሁ። ሰላም አላልኳችሁ መሰለኝ። ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ይሄንን ቪዲዮ ጨርሳችሁ ሲሙ ብሩክ ሄዳችሁ ቪዲዮንም ደግሞ ይሄን ሰብስክራይብ አድርጉ። እኔም ደግሞ በጣም ወዳችኋለሁ። ቪዲዮን ጨርሳችሁ እንድታዩ ፈልጋለሁ። መልካም ቀን ይሁንላችሁ። ባይ